ያለሽ በቃ ልቀቀኝ፣ እንዳትነካኝ። ምን እያደረግሽ ነው? ቆይ እንዲህ ፎቶ ማንሳት ምናምን ምንድን ነው? ስሚኝ፣ በጭንቅላትሽ ታሪክ ትፈጥሪና ልታጠቂኝ ትሞክሪያለሽ። አሁንስ ይበቃሻል። የፈጠርኩት ታሪክ ይመስላል? መቼም እንደዚህ ያደረኩትን አይደለሁም። ከጀርባሽ ምንም ነገር ያደረኩት ነገር የለም። ከአንቺ ተደብቅ ያደረኩት ነገር ምንድን ነው? ና ምን እንዳደረግክ አሳይሃለሁ። እንንቀሳቀስ፣ ግባ። ወዴት ነው የምሄደው? ሶመር፣ ቱርካን የምትሰሪው ነገር ልክ አይደለም። እኔ ነው ልክ አይደለም የምትይ? አንቺ ከዚህ ዞር በይልኝ። ፈጥሬ ነው አይደል? ሶመር፣ ና አሳይሃለሁ። መኪና ውስጥ ግባ። መኪና ውስጥ ግባ አልኩህ እኮ። ውሸታም ናት። እሷን ማመን የለብህም። እሷን በጭራሽ እንዳታምናት ኦዛር። እሷን ማመን የለብህም። እባክህን ኦዛር እባክህን እያልኩ ያለሁትን ስማኝ። እባክህን እሷን አትመናት እባክህ፣ እየለመንኩ ነው። እንዲህ ከተናደድሽ ሩቻን ያለችው እውነት ነው ማለት ነው? ቆይ እስቲ ግን ሴቪ ላይ እንዳመሰግነው እንኳን እድሉን ያልሰጠሽን ዶክተሩ ጋር ደውዬ ልጠይቀው። ያው ሩቻን ይሄንን መረጃ ያገኘችው ከሱ ይሆን? እባክህ እንዳትደውልለት አታድርገው እባክህ። አልደውልለት አይደል? አዎ፣ ለነገሩ ከደወልኩለት ልታዋርጂኝ ነው አይደል? ኦዛር በጣም ይቅርታ፣ ድርጊት ይጸጽቶኛል። ኦዛር በጣም ይቅርታ። ከኔ ጋር እንድትሆን ስለፈለግኩ ነው። ከጎኔ እንዳጣ ስላልፈለግኩ ነው። ከዚህ ሁሉ ዓመታት በኋላ በድጋሚ ላጣ አልፈለግኩም ነበር። እባክህ ትተኛል። ሄደ እባክህ ኦዛር። ሴቪ ላይ ይሄንን ሁሉ ነገር ማድረግ ለምን አስፈለገ? በውሸት በሽታ እኔን ያንቺ ማድረግ የምትችይ ይመስልሻል? እስከ መቼ ነው እንደዚህ ለማድረግ ያሰብሽው? በእውነት በጣም ታሳፍሪያለሽ። አላማሽ ሀሳቤን ለማስቀየር ከሆነ ተሳክቶልሻል። ምክንያቱም በጣም አዝኜ ነበር፣ ግን ደግሞ እብድ ነሽ ሴቪ ላይ። እጅግ በጣም ታሳፍሪያለሽ ሴቪ ላይ። ኦዛር እባክህ እንደዚህ አትበለኝ፣ አዳምጠኝ። የተወሰኑ ምርመራዎችን ካደረግኩ በኋላ እንደ ዳንኩ ልነግርህ ነበር፣ ግን ጊዜው አልመች ብሎኝ ነው። በቃ ብራቮ ጎበዝ። ከዛ በፈጣሪ ታምር ዳነች እንበል አይደል? የማይመስል ነገር አትበይ በእናትሽ ሴቪ ላይ። እንዲህ አይነት ለጆሮ የሚከብድ ነገር ማብራሪያ ያስፈልገው። እርዳታ ብትጠይቅኝ እምቢ እልሻለሁ። ኦዛር እባክህ